ሰላም የእሙ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የአባቶች ቀን ነው። ባለቤቴን ሰርፕራይዝ ላረገው ነው። አሁን ከሽንኩርት መላጥ እንጀምርና ከዛን ያው ሽንኩርቱን ስልጥ አላስገባውላችሁም። ቶሎ እያልኩ ነው፣ በጣም ሰዓቱ እየሄደ ስለሆነ ነው። አሁን እዚህ ጋር እየፈጨውኝ ነው። ሽንኩርቱ አሁን ተፈጭቶ አልቋል። አሁን እንጥደዋለን። ግን ስጥደው አላስገባሁላችሁም፣ በጣም ቾክዬ ነበረ። ሽንኩርታችንም አሁን እየበሰለ ነው። አሁን እያማሰልኩት ነው። በጣም እየበሰለ ነው። በጣም እየበሰለ ነው። እያማሰልኩት ነው። በጣም በስሏል። ሽንኩርታ ትንሽ ውሃ አለው፣ እሱም መጠጥ እንዲያደርግ ትንሽ ነው የቀረው። አሁን በርበሬ እየጨመርኩ ነው። በቃ ብቻ እየፈጠንኩ ነው በጣም። አሁን የቁሌታችን በሚያስገርም ሁኔታ በስሏል። ቅባቱን እየተፋ ነው። ባርጌን ያቁላላሁት በጣም እዚህ ጋር የሚገርማችሁ በጣም ቁሌቱ ስለበዛ ሰዓቱ ስለሄደብኝ ቀንሼዋለሁ። ቁሌቱን ቶሎ እያልኩኝ ነው። እዚህ ጋር አላሳየዋችሁም። ሌላ ጊዜ በደንብ ሰርቼ ያሳያችኋለሁ። ዶሮን ጨምሬያለሁ። በጣም በቃ እየፈጠንኩ ነው። እዚህ ጋር ሰዓቱ በጣም ስለሄደብኝ ሌላ ስራም እየሰራው ስለነበር ስጨማምረው አላስገባውላችሁም፣ ቪዲዮ አልቀረስኩም ነበር። እዚህ ጋር ደግሞ ትንሽ ጎመን በስጋና ትንሽ እንዳልጫ ነገር ልሰራ ነው። እዚህ ጋር ጎመን እየቀነጠስኩ ነው። ብቻ በጣም በቃ ልጆቼ ቤት እያጸዳዱልኝ ነው። ብዙ ነገር ከኋላ እነሱ እየደገፉኝ ነው። ቶሎ እያልኩ ነው። ብቻ ሰዓቱ ስለሄደብኝ እዚህ ጋር ቅቤ ጨመርኩኝ። ቅመማ ቅመም ተጨማምሮ ነበር፣ እሱንም አልቀረጽኩላችሁም በጣም ስለቸኩኝ። እዚህ ጋር ቅቤ ጨምሬያለሁ። አሁን እዚህ ጋር ማሰልኩኝ። እዚህ ጋር አሁን እንቁላል እያስገባው ነው። እያልኩኝ ነው። እንቁላሌን ጨማመርኩኝ። አሁን እሱ አዳረስኩት። አሁን ጨርሼ አወረድኩት። እንጀራ ልቆርጥ ገባሁኝ። እንጀራውን ቆረጥኩ። ዳቦ ደግሞ እሱም ነበረ፣ እሱንም አዘገጃጀሁኝ። ከዛ ወጡን ጨለፍኩኝ። በጣም እየቸኮልኩ ነው። በር እያንኳኳ ነበረ። ይህን ጊዜ እንዴት እንደምሮጥ ልነግራቸው አልችልም። በቃ ልጆቼን ቤቱን አስተካክለው ጨርሰዋል። በቃ ሁሉን ነገር ሬዲ አድርገውልኛል። እግዚአብሔር ይባርካቸው። በጣም እየተጣደፍኩ ነበረ። በቃ ቶሎ ወጡን ይዤ ሳሎን አስገባውኝ። ከዛን እዛ ጋር ቴብሉ ላይ እያስተካከልኩኝ ነበረ። ልጄ በር ላይ የሆነ ያየው ነበረና ቶሎ ወጦቹ ምናምን እያደረደርን ነው። እዛ ጋር አንድ እህታችንም አለች ያገዘችኝ ነው፣ እኛ ጋር ነበረች። በጣም እየተሯሯጥን ነበረ እንዳይገባ በቃ እዛ
የወጡን ክዳን ይዤ ጥግ ነው የገባው ከመደንገጤ ብዛት እሱ ገባ ሲል ተለብቶ ጥግ ያስኩኝ እና በጣም በቃ እሱ ራሱ ያልጠበቀው ነገር ሆነበት። በጣም ደስ ብሎታል። እግዚአብሔር ይመስገን። እኔ በእውነት በጣም በቃ በጣም እሱ መጥቶ ይህም ፕሮግራም እስካየው በጣም ነው የቸኮልኩት። እግዚአብሔር ይመስገን። ሁሉን ያዘጋጀው እግዚአብሔር ነው። እግዚአብሔር ክብሩን ይውሰድ። በጣም ደስ የሚል ጊዜ ነበረ። እዚህ ጋር ቆሟል፣ ደንግጦ ቆሞ በቃ ና ራት ውሰድ እያልኩት ነበር። ራት እየወሰደ ነው። እግዚአብሔር ይመስገን። በጣም ደስ የሚል ጊዜ ነበረ። እዚህ ጋር ምግቡም ወስዶ ቁጭ ብሏል። አሁን ይኸው ኬኔቶ እየቀዳውለት ነው። እዚህ ጋር እያስተናገድኳቸው ነበረ። እዚህ ጋር ወጥ እያወጣሁላቸው እነሱም እያገዙኝ ነበረ። ጥሩ ጊዜ ነበረን እዚህ ጋር በቃ እኔም እራት ወስጄ ለራሴ ወጤን እየጨለፍኩ ነው። ደግሞ የተረሳ ማንኪያ ነበረ ውስጡ እያስቸገረኝ ነበር። እና እዚህ ጋር እያጎረሰኝ እኔም ብድሬን ለምን አልመልስም ብዬ ላጎርስ አፌ ሞልቶ ነበርና በእጄ ይዣለሁ። ይኸው ብድሩን የማይከፍል አለ ብዬ ብድሬን እየመለስኩ ነበረ። እዚህ ጋር ደግሞ ኬኩን ሊቆርስ ነው። እዚህ ጋር ኬኩን ቆረሰው። ከዛን ደግሞ ባረከን። በጣም ደስ የሚል በረከት ባረከን። ይኸው እዚህ ጋር አስገባላችኋለሁ። እንደዚህ አባቶች ቀን ብላችሁ እኔን ለማስደሰት እንደዚህ እንዳደረጋችሁ እግዚአብሔር በነገር ሁሉ የደስታችሁ ምንጭ ይሁን። አምላካችሁ እግዚአብሔር በነገር ሁሉ ይደግፋችሁ። እግዚአብሔር አምላክ አጠገባችሁ ቆሞ ያበርታችሁ። እግዚአብሔር አምላክ በመልካምነት በደግነትና በቸርነት ይባርካችሁ። እግዚአብሔር በነገር ሁሉ ስኬትን፣ ሙሉ ደስታና እረፍትን ይጨምርላችሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ። ባለቤቴ እግዚአብሔር ይባርክሽ። ልጆቼ እናት እግዚአብሔር ይባርክሽ። ልጆቼ እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። ከዛን ከባረከም በኋላ ስጦታ ሰጠሁት። የሚገርመው በጣም የሚወደው ሸሚዝ ነበረና በጣም ደስ ብሎታል። ከለሩ የሚወደው ነው። ያው የስጦታ ትንሽ የለውም
ይዞ ሊወጣ ነው። በቃ ስጦታዬን ይዤ ካልወጣው እያለ ነበርና ይከፈት ብለን አስከፈት ነው። እየከፈተ ነው። በቃ በጣም ደስ ብሎታል። ሸሚዙን አወጣው። በጣም የሚወደው ከለር ነበረ። ደስ አለው። እንደሚወደው ነገረን። እንዴት አወቅሽ አለ። በጣም በቃ ደስ አለው። እግዚአብሔር ይመስገን፣ እኛም ደስ አለን። ቡናና ኬካችንን ይዘን መተን ቁጭ ብለን እየበላን ነበር፣ እየተጨዋወትን እያወራ እየሳቅን ነበረ። እናንተም ቤተሰቦቼ እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ይህንን ቤተሰብ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ላይክ፣ ሀሳብና አስተያየት ካላችሁ ደግሞ ኮሜንት አድርጉ። ደህና ሁኑ።